ኢትዮ ሪቨርትን ያሰብኩት ወይም ደግሞ ለክስያም ኢትዮ ሪቨርት አይሆን እንጂ ለሰለምቴዎች የሆነ ነገር መኖር አለበት ብዬ ያሰብኩት ወደ እስልምና ከገባው በኋላና ያው ትንሿ ፊትና ከጀመረችን ጀምሮ ነው። ማለት እንዴት ነው አንዳንዴ ያደግንበት እድገት አለ እና ካደግሽበት ከመጣሽበት መንገድ የተለየ መንገድ ላይ ስትሆኚ በጣም ያማል። እምልሽ የሆነ አላህን ብለሽ መተሽ ሰው ፊት ቆመሽ ሰው ፊትሽ ላይ በር ሲዘጋ በጣም ነው የሚያማው። እምልሽ አባት እያለሽ ቤት ውስጥ እንደ ብርቅዬ ሰው ታይተሽ ነው የምታድጊው። ሞር ሴቶች ሲሆኑ እንደዛ ነው እና በቃላ እነዛ ነገሮች የሆነ እየነኩኝ ሲመጡ ኦኬ ቀጣይ ወንድሜ ቢሰልምስ ነው ያልኩት። ታናሽ ወንድም አለኝ፣ ታላቅ ወንድም አለኝ፣ ከዝኖች አሉኝ፣ ዘመዶች አሉኝ። እነሱ አላህ አግብቶላቸው ሲመጡ መተማመኛቸው ምንድነው? ምንድነው ልክ እኔ እንደተፈተንኩት እነሱም እንደዚህ መሆን አለባቸው የሚለው ነገር አልহামዱሊላህ ከሰለምኩ በአንድ አመት ጊዜ ውስጥ ነው ማሰብ የጀመርኩትኝ እና ከብዙ ጀማዓዎች ጋር ሆኜ ይሄንን ነገር ለመጀመር ታግያለሁ። ግን አላህ አላለውም ተንጠልጥሎ ነው የቀረው። ግን አልহামዱሊላህ አሁን ላይ በአህመድም ምክንያት ተሳክቶ ምድር ላይ ማለት በሁለት እግሩ ቆሞ እንችላለን ብዙ ሰለምቴዎችን መሰብሰብ ይችላል። ምን ያህላሉ? ሜምበሩ በአንድ ወር ምናምን ጊዜ ውስጥ ወደ 140 ምናምን አካባቢ 141 ወደ 141 አካባቢ። እሱም ደግሞ ላይክ የመጀመሪያው ግሩፕ ተደልቶ ማለት ነው በአንድ ሳምንት ጊዜ ውስጥ ወደ 80 ሰው ነበር የተሰበሰበው በቲክቶክ ላይ ብቻ ለቴሌግራም ግሩፕ ሰለምቴዎች እንዳለ ማለት ነው። ከዛ እሱ ግሩፕ እንዳጋጣሚ ሆኖ ተደለተብን እንደ አዲስ ሰብስበን ነው ወደ 141 አባላት ያዝነው ማለት ነው። ቲክቶክ ላይ ደግሞ ወደ 130 አሁን 140,000 ፎሎወር አለው። አልহামዱሊላህ ሁሉም ነገር አላህ ባሻው ጊዜ ይሆናል ይሳካል። ግን ያው ወደ 3 አመት ያክል ሳስብበትና ከተለያየ ጀማዓ ጋር ለመስራት ስሞክር ነበር አልተሳካም። ኢትዮ ሪቨርት እንግዲህ በአህመድ እገዛ እዚህ ደርሷል ስትል ነበር። ምን ነበር እገዛ? አቂቃው ያው ሰበብ ነው እንጂ አላህ እገዛ ነው እንትን ያደረገ። ግን ያው እንዳለችው ነው የአጋጣሚ ነው። ረመዳን ነበር ወቅቱ ስንጀምርኛ በኢፍጣር ፕሮግራም ተጀመረ፣ እንደ ቀልድ ተጀመረ። ከዛ እየሰፋ መጥቶ አሁን እዚህ ደረጃ ደርሷል። አልহামዱሊላህ ደስ ይላል በጣም። ብዙ ልጆች አሉ፣ ብዙ እህት ወንድሞች አግኝተንበታል። በዋናነት ምን ስራዎች ይሰራሉ ማህበር ውስጥ? በዋናነት የሚሰራው ቂራት ማስቀራት ነው። ዲኑ ላይ ትኩረት አድርገው እንዲይዙ ነው። ሰለምቴዎች ማለት የሚመለሱት አንዳንድ የሚመለሱ ልጆች አሉ ከሰለሙ በኋላና እነሱ ማለት ነው ከውቀት ማለት እና ዲናቸውን ቢያውቁ ቁርአንን ቢቀሩ የመመለስ እድላቸው ጠባብ ነው የሚሆነው። ሳያውቁ ስለሆነ የሚመለሱት ማለት ነው። እና ዋናው ትኩረታችን እዛ ላይ ነው የምንሰራው።